ነገሩ በትንሽ ነገር መፍታት የምንችለው እያወሳሰብ ነው። ወሳሰብ በቀላል መንገድ መፍታት እየቻለ አብረን ትመጣለህ። አታስቀድማትም ወይ? ለምንድን ነው ኋላ ያልቀረው? ማገናዘብ ሰተሻት ለው ምንድን ነው ስጫት ለምንድን ማትረጂ? ቆይ አንቺ እኔ ምንም አንተ አትናገራት። ለምን የምትናገራት? ምን ማለት ነው? ዝም በይ በቃ። ለምን የምትናገሯት? በቃ እሷን በጥፊ እኮ ነው የመታችኝ። ምንም ሳላደርግሽ እንዴ አታምኚኝም? እኔ በእናንተ ጦስ ነው እዚህ የደረስኩት። ምንም ያላደረገች ልጅ ናት ይቺ። የእናንተ ጦስ ነው እዚህ እያደረሰ ያለው። ድሮ ማቅሽን አድርገህ ያደረግሽ ተቀይረሻል። አንተ ደግሞ ምንድን ነው ያደረግሽ? ምንም አላደረገች። ምንድን ነው ያወራኸው? እናንተ እኮ ናችሁ የጠረሰሳችሁት። ልጅቷ ምንም ንጹህ ናት። ምንም አላደረገችም ልጅቷ። በቃ አትንኳት። ማንም ነካት አልፈልግም። ፈጠር ያለው ነገር እያየች ነው። ምንድን ነው አይደለም። አላማው ምንድን ነው? አላረጋገጣችሁም እንደ ነገር ይኸው ነገር ሁሉ ውሸት ነው። ናይ ለእሷ መከራከር ጀምር። አትወይም ካለች ናርዲ ቆይ በእናትሽ ቆይ ተወኝ ካለች ለምንድን ነው ብያችን እንዴ? ቀለበቱን ለምንድን ነው አልፈልግም። በቃ እንኳን ያዝ ቀለበት ለምን እንደምታወጪው? ቀለበት ለምን እንደምታወጪው? እንኪ ቀለበትሽን አድርጊ። እሺ ቀለበትሽን አድርጊ። ምንድነው ችግር? እንውጣ። ምን እየሆንሽ ነው? አንቺ ምን እየሆንሽ ነው? ቆይ እጁን አትንኪው። እንኪ ቀለበት ዞር በይ ወደዛ በእናትሽ። ምን ማለት ነው? ምንድን ነው የምታወራው? በቃ ዞር በል። እና አንቺ ሻልተን ዞር በል። የእናንተ ጦሳለ እንደዚህ ያለበት ዞር በል። ሂዱ በቃ ነው ሰማኛለ። ውጣልኝ እንዳትመጡ ከዚህ በቃ አልመጣም። ምንድን ነው አልፈልግም ማለችኝ አይደል እንዴ? ምን ማለት ነው? አልፈልግም ማለችኝ። ቀለበቷን አወጣችው እኮ እንዴ? አልፈልግም እያልሽ በግድ ነው እንዴ? ሆነች በግድ ነው። አንተ ነው ወይስ ሌላ ሰው? እና ሬስ እያየኸኝ ነው አንተ? ማሽን እኔ እንትን አትበይኝ። እንኪ ቀለበቱን አድርጊ። እኔ እንዴት ትጠረጥርኛለሽ? በሌለውበት እንዴት እንደዚህ ታደርጊ? አልፈልግም ብላለች አይደል? እሱ ያኔ ማለት ድሮ ምን ነው ብያችሁ ነበር። እናንተ ናችሁ አላችሁ። ምንድን ነው ያለባችሁ?
ተረጋጊ። ውብዬ ተረጋጊ። ውብዬ ተረጋጊ። ውብዬ ተረጋጊ። ወዶ አይደለም